ኢትዮጵያ ውስጥ የቤት ዋጋ እንደ ቀድሞው እንዳልሆነ አስተውለዋል? ከጥቂት ዓመታት በፊት በመዲናችን አዲስ አበባ የሪል ስቴት ዋጋ በመጨመር ላይ ነበር። አሁን ላይ ግን የሪል ስቴት አልሚዎች ዋጋው በመቀነሱ ምክንያት ችግር ላይ መሆናቸውን ታዝበናል። በቤቶቹ ላይ ከወትሮ የተለየ የዋጋ ቅናሽ ታይቷል። ያም ቢሆን ግን የገዢዎች ፍላጎትም በሚፈለገው ልክ አለመሆኑ ይነገራል። ለመሆኑ በሪል ስቴት ገበያ ላይ ምን አይነት ለውጦች እየታዩ ነው? የዛሬው ትኩረታችን ነው። አሁን ላይ የታየውን የሪል ስቴት ዋጋ መቀነስ ለመረዳት በመጀመሪያ ደረጃ የኢትዮጵያ የቤት ገበያ እንዴት ውድ እንደነበር መመልከት አለብን። ባለፉት 10 ዓመታት ኢትዮጵያ ፈጣን የከተማ ውስጥ መስፋፋት ወይም ከተሜነት እድገት ታይቷል። ይህን ተከትሎም የመኖሪያ ቤት ፍላጎት በእጅጉ ጨምሯል። ሀብት ያካበቱ የሀገሪቱ ዜጎች፣ ትውልደ ኢትዮጵያውያን ዲያስፖራዎች እንዲሁም የውጭ ሀገር ዜግነት ያላቸው ባለሀብቶች በቅንጡ አፓርታማዎች ላይ ከፍተኛ መዋለ ንዋይ በማፍሰሳቸው ምክንያት እስከ ቅርብ ጊዜ ድረስ የዋጋ ጭማሪዎች ይስተዋሉ ነበር። መንግስትም ዘርፉን ለማበረታታት ከፍተኛ ድጋፎችን ያደርግ ነበር። ይህ ግን የቅርብ ጊዜ ታሪክ የሆነ ነው። የሪል ስቴት ቤት ልማት ገንቢዎች ከፍተኛ ደረጃ ያላቸውን ቅንጡ የቤት ግንባታዎችን ለመገንባት ይሯሯጣሉ። የገዢዎች ፍላጎት መቼም ቢሆን ሊቀንስ እንደማይችል በመተማመን ያደረጉትና ለተወሰነ ጊዜ ልክ የነበሩ ቢሆንም አሁን ላይ ግን ወቅታዊ የገበያ ሁኔታው ተቀይሯል። እነዚህ የምንመለከታቸው ቁጥሮች ለወቅታዊ የገበያ ሁኔታው አመላካች ምስልን ይሰጣሉ። በተለይም ባለፉት 2 ዓመታት ውስጥ የንብረት ዋጋ በ3 እጥፍ ጨምሯል። አሁን ላይ ደግሞ ባልተጠበቀ ሁኔታ ከፍተኛ የሆነ የዋጋ ቅናሽ መታየት ጀምሯል። ከዋጋው ማሽቆልቆል በስተጀርባ ያሉ ምክንያቶች ታዲያ የሪል ስቴት ዋጋ አሁን ላይ ለምን ቅናሽ አሳየ ስንል የሚከተሉትን መልሶች እናገኛለን። በኢኮኖሚው ሴክተር የታዩ ድንገተኛ ማዕበሎች ያስከተሉት የፋይናንስ ጫናና በዘርፉ የተደረጉ ፖሊሲ ለውጦች በዋናነት የሚጠቀሱ ምክንያቶች እንዳሉ ሆነው የመጀመሪያው የዋጋ ንረት ሲሆን የኢትዮጵያ ዓመታዊ የዋጋ ግሽበት ከ30 እስከ 40% ሲሆን የኑሮ ውድነቱ በፍጥነት በመጨመር ላይ እንደሚገኝ አመላካች ነው። ከዚህም የምንረዳው በርካቶች ቤት የመግዛት አቅማቸው አነስተኛ ስለሚሆን መግዛት አይችሉም። በዚህም ምክንያት የቤት ንብረት ባለቤት ጉዳይ ለብዙዎቹ ሊደረስበት ያልቻለ ሆኗል። ሁለተኛው የመገበያያ ገንዘብ የሆነው ብር ዋጋው መቀነስ ሲሆን ባለፉት ጥቂት ዓመታት የኢትዮጵያ ብር ከ50% በላይ ዋጋ ማጣቱን ጥናቶች ያሳያሉ። ይህ ደግሞ ወትሮም ከውጭ ለሚገቡት የግንባታ ዕቃዎች በእንቅርት ላይ ጆሮ ደግፍ ሆኖ ከፍተኛ ዋጋ እንዲጨምሩ ምክንያት ሆኗቸዋል። በዚህም ምክንያት ገንቢዎች ዋጋ እንዲጨምሩ ሲገደዱ፣ በገዢዎች በኩል ግን ተመሳሳይ ፍላጎት አልታየም። ውጤቱም በርካቶች ሊገዙት ያልቻሉት የቅንጦት ንብረት አቅርቦት ሆኗል። በሦስተኛ ደረጃ ብሔራዊ ባንክ የብድር አስቻይ ሁኔታዎችን ጥብቅ ማድረጉ ብድር ለማግኘት አስቸጋሪ አድርጎታል። ለአብነትም የብድሩ የወለድ ምጣኔ ከ15 በመቶ በላይ በጨመረ ቁጥር ለሪል ስቴት ግዢ ብድር የሚወስዱ ሰዎች ቁጥር አነስተኛ ይሆናል። ይህ ማለት የገዢዎች የቤት ባለቤትነት ፍላጎት ይቀንሳል። አልሚዎችም ያልተሸጡ በርካታ ቤቶችን ይዘው እንዲቀሩ ያደርጋል። በመንግሥት በኩልም በዘርፉ እየተደረጉ ያሉ ጥብቅ ቁጥጥርና የታክስ ሕጎች እንዲሁም የማስመጣት ገደቦችን ጨምሮ አዳዲስ ፖሊሲዎች የሪል ስቴት ኢንቨስትመንትን የበለጠ አደጋ ላይ ጥለውታል። በአንድ ወቅት ከፍተኛ ሽያጮችን በማስመዝገብ ስኬትን ተቆናጦ የነበሩት አልሚዎች አሁን ላይ ግን በተቻለ አቅም ያላቸውን ንብረት ለማጣራት ትግል ውስጥ ናቸው። ከላይ የተመለከትናቸው ምልከታዎችን ለማጠቃለል አንድ ጥያቄ እንጠይቃለን። ችግሩ ቅንጡ የቤት አፓርታማዎች ላይ ብቻ ነው ወይስ አጠቃላይ የቤቶች ሴክተር ላይ የተፈጠረ ችግር ነው ወይ ስንል መልሱ ተመጣጣኝ የሆኑና
ገቢን ያማከሉ የመኖሪያ ቤት አቅርቦት ፍላጎቶች በነዋሪው ዘንድ በከፍተኛ ሁኔታ ያለ ቢሆንም ቤት አልሚዎች ግን በቅንጡ አፓርትመንት ግንባታዎች ትኩረት በማድረጋቸው መካከለኛና ዝቅተኛ ዋጋ ያላቸው ቤቶች እጥረት አጋጥሟል። ዓለም አቀፋዊና ክልላዊ ንጽጽር በዘርፉ ያጋጠሙት ተግዳሮቶች በኢትዮጵያ ብቻ ናቸው ወይስ በሌሎችም ሀገራት የሚለውን ስንመለከት በሌሎች የአፍሪካ ሀገራትም የሪል ስቴት ገበያ ውድቀት አጋጥሟቸዋል። እንደ ኬንያ ያሉ ሀገሮች ገበያውን ለማመጣጠን የፋይናንስ ማሻሻያዎች እንዲሁም በተመጣጣኝ ዋጋ የመኖሪያ ቤት አቅርቦቶችን ለዜጎቻቸው አድርገዋል። በሀገራችን ኢትዮጵያ አሁንም የሪል ስቴት ዘርፉ ተስፋዎች አሉት። እርስዎም ሻጭ፣ ገዢ ወይንም ፖሊሲ አርቃቂ ሊሆኑ ይችላሉ። ዛሬ ላይ የሚያደርጉት እያንዳንዱ ውሳኔ የነገውን የኢትዮጵያ ገበያ ይወስናል። ለመሆኑ ግን ቤት ለመግዛት ትክክለኛው ጊዜ መቼ ነው ብለው ያስባሉ? ሐሳብዎን በኮሜንት ያስቀምጡልን።